ሙዚቃ በባህሪው ልዩ ውበት ያለውና በሰው ልቦና ውስጥ ሰርሰረው የመግባት ኃይል አለው። ሙዚቃን ለመጀመሪያ ጊዜ ቅዱስ ያሬድ እንደፈለሰፈው ይነገርለታል። ሙዚቃ በመሰረቱ እገሌ ፈጠረው ተብሎ የሚነገር አይደለም። በመሳሪያ ተደግፎ ወይንም በድምጽ ታጅቦ ውስጣዊ ስሜትን የሚገልጽ እንጉርጉሮ ነው። ቅዱስ ያሬድ ቤተክርስቲያን ዜማን የተፈላሰፈ ታላቅ መንፈሳዊ አባት ነው። በሙዚቃ መልካም ስራ የሰሩ ሰዎች ይመሰገናሉ። ለአገራቸው የተዋደቁት በዘፈን ይጀግናሉ። መልካም ያልሆነ ተግባር የፈጸሙ በሙዚቃ አማካኝነት ይኮንናሉ። በሙዚቃ የአንድ ሀገር የማህበረሰብ የአኗኗር ዘይቤ፣ የአመጋገብና የአለባበስ ዘይቤ፣ ባህል፣ ታሪክ፣ ቋንቋና አጠቃላይ ሁኔታው ይዳሰሳል። ሙዚቃ የሥራ ባህልን፣ የሰርግና የለቅሶ ወግን አውጥቶ ለሌሎች ለማሳየት ይረዳል። ከፋዎች የራሳቸው የሥራ ባህል፣ ታሪክ፣ ቋንቋና ጀግንነት የሚያንጸባርቁበት፣ በለቅሶና በደስታ ጊዜያቸው ስሜታቸውን የሚገልጹበት፣ የነገን ዕጣ ፈንታ የሚተነብዩበት የራሳቸው የሆነ ስልት አሏቸው። ከእነዚህም በዋናነት ልናነሳው የምንችለው ለዘመናት ትውልድ የማይረሳውን አሻራ ጥሎ ያለፈውና በትንቢታዊ ስራዎቹ ብዙዎቻችን የምናውቀው የሻተር አሻገሮ አንዱ ነው። የተከበራችሁ የተመልካቾቻችን እኛም በዛሬው ዝግጅታችን የሻተር አሻገሮ ገብሬና ስራዎችን የሚዳስስ ጥንቅር ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ ጋበዝናችሁ። የነገውን ዛሬ በመተንበይ የሚታወቀው ሻተር አሻገሮ ገብሬ ማን ነው? ሻተር አሻገሮ እንግዲህ እኔ የማውቀው ከልጅነቴ ጀምሮ ነው። አጋጣሚ እኔም የኪነት ቡድን ውስጥ ነበርኩና በቅርብ አብረንም የማሳየት እኛ ታዳጊ እሱ የከፋን የኪነት ማዕከል ይዞ አብረን የማሳየትንም እድል ገጥሞናል። በጣም ነው ዘፈኖቹ እስካሁን ውስጤ ጠልቆ ነው የገቡት። አጋጣሚ እንደውም ከዛ ከቦንጋ የ12 ዓመት ልጅ ሆኜ ወደ ናዝሬት ገብተን እዛ ነው ያደኩት። ነገር ግን እስከ ናዝሬት ስኖር ሁልጊዜ ማይረሳኝ የሱ ዘፈኖችና የቦንጋ ትዝታ ወይም ሀገሬ የአረንጓዴው ምድር ለረሳው ያልቻልኩት ነው። እሱንም ደግሞ በደንብ የማስታውሰው በሻተር አሻገሮ ዘፈኖች ነው። ሻተር አሻገሮ እውነት ነው የምለው ያልተነበበ መጽሐፍ ነው። ነብይ በሀገሩ አይከበርም እንደሚባለው እኛ ትኩረት አድርገን አላስተዋወቅነውም፣ አልሰራንበትም። አሁን ግን እየተደረገ ያለው ነገር የሚያስደስት ነገር ነው። ሻተር አሻገሮ ገብሬ እኛ ከልጅነት ጀምሮ ነው የምናውቀው። በጣም ሕፃን ሆነን የምናውቀው ነውና የምናውቃቸው ብል ደስ ይለኛል። በጣም ቅርበት አለን። የከፋን ባህል፣ ማንነት፣ የወደፊት ራዩን በማንጸባረቅ ልዩ ልዩ ግጥሞችን በመድረስ የተለያዩ ሙዚቃ መሳሪያዎችን እንደ አኮርዲዮን፣ ማሲንቆ የመሰሉትን በመጫወት ማሲንቆዋንም ደግሞ በማነጋገር ልዩ ጣዕም ያለው ዜማ እንድታወጣ እና ህዝቡን በድሮ በነበሩት እኔ ልጆኜ በነበሩት የከፋ 11 ወረዳዎች ነበሩ እና በየወረዳው እየተዘዋወሩ በዓላትን ቀን በመዝናኛ ቦታ በመገኘት ባህሉን ማንነቱን በማስተዋወቅ ትልቅ አስተዋጽኦ እና አሻራም ያላቸው ናቸው። ገሮ ሙዚቃ ተጫዋች ተራ ሙዚቃ ተጫዋች ብቻ ሳይሆኑ አይደሉምም፣ ገጣሚ፣ ደራሲ እና ደግሞ ያው ሻተር አሻ በከፋ ባህል በከፋ ኪንግደም ያለው ቦታ ትልቅ ቦታ ነው እና ለንጉሶቹ ቅርበት ያለው ለህዝቡ መልእክት በማስተላለፍ ለንጉሶቹም ህዝቡ ማወቅ ያለበትን በመናገር በዜማ በግጥም በመሳሰሉት በማስተላለፍ ትልቅ ነገር አድርገዋል። ሻተር አሻገሮ ገብሬ በከፋ ታሪክ ውስጥ በዛ በጨለማ ጊዜ የከፋን ታሪክ፣ ባህል፣ ወግ፣ ቋንቋ በደንብ ተረድቶ ለትውልድ ያስተማረ በሙዚቃ ብቻ ሳይሆን በኢኮኖሚ በሙያ ጥበቡ
የሰበከ ታላቅ ሰው ነው። እኔ እንግዲህ ሕፃን ሆኜ ወደ አዲስ አበባ ስመጣ አባቶች አያቶች ሲናገሩ ትልቅ መልእክት ያለው የዛሬ የደረስንበትን ተንብዮ የተናገረ ኖራፎ ካፍነ ነው ወደ ወሬቶነ ዛሬ ለደረስንበት ያኔ አስቦ ተመራማሪዎች ያልሰሩትን በሙያ ጥበቡ ተንብዮ የተናገረ ታላቅ የሙያ የጥበብ ትልቅ ሰው ነው። ለኛ ለአሁኑ ትውልድ ትልቅ ቅርስ ያስተማረ አባታችን ስለሆነ ዛሬ የምንዘክረው በዓል ቢያንስ እንጂ ቢበዛበት አይደለም። ትውልዱ ይህንን ተቀብሎ ይህንን ታሪክ መቀጠል ማስተማር አለበት ብዬ አስባለሁ። የሚገርመው ነገር ሻተራሻ ገሮ ገብሬ ማለት የታሪክ ባለቤት፣ እሴት አክባሪ፣ ለቋንቋ ለትውልድ አሻራ ጥሎ ያለፈ ታላቅ ሰው ነው ብል ያንስበታል እንጂ ይበዛበታል ብዬ አላስብም። ምክንያቱም ዘፈኖቹን እያንዳንዱን በምታይበት ወቅት ምድሪቱ ላይ ሀብት አለ፣ ስራ አልማ፣ ብትቆፍር ሀብት ነው፣ ብታይ አየሩ ንጹህ ነው ብሎ ሁሉ ቦታ ያዘ ነው። ይሄ በቃ ከባድ ፓወርፉል የሆነ ሜሴጅ ነው። ዘመን ተሻጋሪ ናቸው። ስለዚህ ይሄ ዩኒክ ያደርገዋል ማለት ነውና ስለዚህ ይሄን በምትመለከትበት ወቅት ሻተራሻ ዘፋኝ ምናምን ብቻ አይደለም። ይሄ ዝም ብሎ የኪነ ጥበብ ሰው ብቻ አይደለም። በቃ ለቋንቋ፣ ለታሪክ፣ ለትውፊት ተጋድሎ ያደረገ ጀግና ሰው ነው ብዬ ነው እኔ የማየው። የሻተራሻ ገሮ ስራዎች ለመምረጥ የሚያዳግቱና ሁሌም ጣዕማቸውን ይዘው ከትውልድ ትውልድ የሚተላለፉ ናቸው። ቢሆንም የግድ ደረጃ ይሰጣቸው ቢባል እንኳ ለየትኛው ሙዚቃ ነው በቅድሚያ የሚሰጡት? ወራፋ ኖ ከፊኔ የሚለው ዘፈኑ ኖራፎ ከፊኔ የሚለውና እንደውም ዛሬ ኢንተርቪው አልተነሳም ዶክመንተሪው ላይ ኢትዮጵያን ሺቺቡ ከክልሉ አልፎ ኢትዮጵያን አጠቃለው ኢትዮጵያን ሺቺቡ እያለ የሚጫወታት ዘፈን ነበረች። እስከ ቅርብ ጊዜ ድረስ አስታውሳታለሁና እሱ ስራው ደስ ይለኛል። ሌላው እሱ እኮ ዘፈን አይደለም፣ ኖርማን የፍቅር ዘፈን ብቻ አይደለም። የሀገሪቱንም ቱሪዝም ያስተዋውቃል። ሀገሯ የስራ ሀገር መሆኗን ገንዘብ እንደሚገኝባት የት አካባቢ እያለ ነው ሁሉን አካባቢ እየጠራ ነው የሚናገረውና የሱን ስራ የቱን ብዬ የቱን ልበለው ሁሉንም አስታውሳለሁ፣ ሁሉንም ወዳቸዋለሁ ማለት ይችላል። ስለአሁኗ ከፋ ቀጣይነት ማለትም ትናንት የነበረችው ከፋ ልትቀጥል እንደምትችል ማንነቷን አስጠብቃ እንደምትኖር በተለያየ ግጥም ዜማ ያስተላለፉትን ፓርት ነው የምወደው። ያንን ፓርት ነው የምወደው። ያ በጣም ደስ ይለኛል። ተፈጻሚም ሆኗል ቃሉ። ያውን ደቡብ ምዕራብ ከፋ እንግዲህ ትልቅ ታሪክ ያለው ህዝብ ነው። ብዙ እናውራ ብንል ብዙ ማውራት ይቻላል። ግን ያ ህዝብ ባይበገሬነቱ ሁሉን ነገር ተቋቁሞ ማንነቱን አስጠብቆ እስከ ዛሬ ድረስ ኖሯል። ይሄንን ማንነቱን አስጠብቆ መኖሩን የሚገልጹ የተዘይሙ ነገሮች አሉ። በተለያዩ መድረኮችም እነዚህ ተገልጸዋልና እነዛን ነው የምወደው። ወራፎ ከፊኔ የሚለው ነገር በጣም ልብ ከሚነኩ ነገሮች ያ ነው። እሱ በጣም ደስ ይላል። በእርግጥ የሻተራሻ ገሮ ዘፈን አንድም ቢሆን ስለ ከፋ ታሪክ ያልሰበከ ያላስተማረ ነገር የለም እንደነ ግንዛቤ። ከሁሉ በላይ ግን ነው ወደ ወሬቶነ ነው ወራፎ ካፊኔ የሚለው ዛሬ ለደረስንበት ቀድሞ የተነበየና ትውልዱ አሁን የደረሰበት ብዙ ታሪክ ጻፊዎች ጽፈዋል፣ ደራሲያን ሰብከዋል፣ ዘፋኞች ዘፍነዋል። የሻተራሻ ገሮን ልዩ የሚያደርገው የባህል የታሪክ ከጭውውቱ በዘለለ የታሪክ የፖለቲካ ሰዎች ተንብዮ ያደረሱበትን ከፋ ራሱን እንደሚችል ከፋ የራሱ የኢኮኖሚ መሰረት ያለው መሆኑ ከፋ በታሪክ በዛ በጨለማ ጊዜ አገርን ያስተዳደረ ከሌሎቹ የኢትዮጵያ ሕዝቦች ያላነሰ ግን ራሱን የቻለ መሆኑን የሰበከበት መንገድ በእውነት ትልቅ ታሪክ ስለሆነ እኔ እሱን ነው የሚያስታውሰው። አንደኛ ማለት ሶስት ዘፈን ናቸው። በአንደኛ ደረጃ ኖራፎ ከፊኔ
ኖራፎ ካፊኔ ኦልሞስት በ1987 ላይ ነው። ኦልሞስት 28 ይርስ ሆኖታል። ከ28 ዓመት በፊት ነው የተዘፈነው። እሱም ክልላችን ከፋ ነው ማለት ከፋ በዛሬው እኛ በምናየው እይታ አይደለም። በዘመኑ የነበረው ከፋ ግዛቱ ስፋቱ ብዙ ነው። ከፋ ውስጥ በዩኒስኮ የተመዘገቡ ደኖች አሉ፣ ቅመማ ቅመሞች አሉ። ብዙ ባይ ኔቸር ብለስድ የሆነ አገር ነው። ያንንም ነው የሚያወድሰው። ሁለተኛ ደግሞ ሰዎች ቤት ግጭ ገንዘብ ለማግኘት የግዴታ አውሮፓ አሜሪካ አይደለም የምትሄደው። አገራችን ላይ ሪሶርስ አለ፣ በጣም ብዙ ገንዘብ አለ። ኮሮሪማውም ኤክስፖርት የምታደርገው ብዙ አይነት ሪሶርሶች አሉ። ያንን ሰዎች ቤት ግጭ ቱሪንጌም ደስ ይለኛል። ያው የማንም ሰው በፍቅር ለፍቅር አፕሪሺየት ነው ለሴት ልጅ ለፍቅረኛው የሚያወድስ ዘፈን ነው። ሶስቱም በጣም ነው እማደንቃቸው። ያው እንደራሴ መለጄን ወደዋለሁ። እኔ ትውልዱ ማወቅ አለበት ብዬ በተለይ የማይረሳ ቁልፍ ስራ ነው ብዬ የምለው ብዙዎቹ እንደዛ ናቸው። ሁሉም የፍቅሩም ቢሆን የማሞገሱ ታሪካችን ደረጃ በደረጃ ለይቶ የማወቁ ነገር በጣም ሰፊ ነው። ግን ዛሬ ደግሞ ያለውን የስራ ባህላችን እየወደቀ የትናንት የነበረውን የስራ ባህላችን ያለማስቀጠል ችግር ስላለ ወጣቶቻችን ታዳጊዎቻችን ይኮበልላሉ። ወጥተው ወደ ሌሎች ዞኖች፣ ወደ ሌላ ክልል፣ ወደ ከተሞች እየኮበለሉ ነው ያለው። ሀብት ያለው ግን እኛ ጋር ነው። ሰዎች ቤተ ግጆ የት ትሄዳለህ? ሀብት በእጅህ እያለ ሀብት ረግጠህ ወዴት ትሄዳለህ? ከጨው በስተቀር ማይገኝ ነገር የለም። ከርሰ ምድሩ በማዕድን ሀብት የበለጸገ ነው። ገጸ ምድሩ ሁሉንም ነገር ማብቀል የሚችል ነው። ከ9 ወራት ያላነሰ ዝናብ ያለው ነው። በየአቅጣጫው ምንጩ የሚፍለቀለቅ ነው። ያልተነካ የቅርቅሃ ደን አለን። እንደውም ድሮ የነበሩ የሽመና የሸክላ ስራ ጥበብ፣ የቆዳ ጥበብ በርካቶች ነበሩ እኛ ልጆች እያለን። ዛሬ ያ እየተረሳ በግዢ ነገር የፋብሪካ ምርቶችን ብቻ እየተሻማን ባህላችን እየጣልን ስለሆነ እኔ ሀብት አለን ሾዎች ቤተ ግጁ የሚለውንና የስራ ባህላችን እያሳደግ እንሂድ የሚል ኖራፎ ካፊኔ። አዎ ኖራፎ ካፊኔ የተባረከ እግዚአብሔር ባርኮ የሰጠን ምድር፣ ያንን ተንከባክበን እናቆይ የሚል መልእክት ነው ለትውልዱ ማስተላለፈው። ሁሉንም ዘፈኖቹ በጣም ልብ የሚነኩና ደስ የሚሉ ናቸው። ኖራፎ ካፊኔ በጣም ደስ ይላል። በደንብ አዋቂዎችም እኔ አሁን ልጅ ስለሆንኩ ብዙ ነገሮችን አውቃለሁ ማለት አልችልም። በደንብ ከምንጩ አዋቂዎችን የታሪክ ምሁርና በቀለ ትልቅ ሰዎች በደንብ ገልጸውታልና እነ ሻተራሻ ወርቁን በደንብ እንትን ብለዋል። እኔም እንደ አንድ የከፋ ተወላጅ ልጅ እምረዳው ከፋ ክብራችን መሆኑ ኖራፎ ካፊኔ ክብራችን ከፋ መሆኑ፣ ግዛታችን ከፋ መሆኑ፣ ከፋ መሆናችን በደንብ ይገልጻል። ብዙ ይተነትናል እዛ ውስጥ ያለው ከፋ ውስጥ ስላሉ ሀብቶች፣ ከፋ ምን ያካትታል፣ ስላሉ ሀብቶች ምን ግዛቶች አሉበት፣ እነማን ግዛቶች እዛ ውስጥ አሉ የሚለውን የቀደምት በአባቶችና በታሪክ ሲነገር የነበረውን ከፋን በደንብ እዛ ውስጥ ለመግለጽ የሞከረ ዜማ ነው ኖራፎ ካፊኔ። ያው ከአባቴ ዘፈኖች በጣም ልብ ውስጥ የሚገባ ልብን የከፋን ህዝብ ልብ ሁሉ የሚነካ ዘፈኑ ኖራፎ ካፊኔ ነው እና በጣም እሱ ስራውን ወድለታለሁ። ሁሉም ስራዎቹን ወዳለሁ፣ ግን በአብዛኛው ደግሞ እሱን በጣም ወደዋለሁ። ኖራፎ ካፊኔ ነው። ምክንያቱም ከፋ የራሱ የሆነ ግዛት አስተዳደር ያለው እሴት ያለው ተፈጥሮ ሀብት ጥበቃው ጀኒውን የሆነ ህዝብ ነውና በጣም ሌሎችን አክባሪ። አሁን በኔ ዶክመንተሪ ላይ አስቀምጫለሁ። ቦኖጌ ስትለው ታናሽ የሆነ ታላቅን የሚያከብርና የሚቆም ነው። ይሄ የራሱን የቻለ እሴት ነው፣ በጣም መሰራት የሚችል ማለት ነው። ስለዚህ ለኔ ሻተራሻ ስራዎቹ በጣም ሁሉ የሚወድለት ነው። ሌሎቹም እንደሚወዱት እኔም ከልብ የሚወደው ኖራፎ ካፊኔ የሚለው በጣም ትወዳለህ። ምክንያቱም ሞቢላይዝ ነው የሚያደርገው እና የከፋን ክብርና ግሬስ ከፍ ብሎ ከፍ አድርጎ ነው የሚያሳየውና በጣም ነው ደስ የሚለው። እንዳልኩም ደግሞ ሸዎች ቤተ ግጆ የሚለው ስራ ነው። ተንቀሳቅሰ ስራ አልማ ወጣቱን ለስራ ሞቲቬት እንዲሆን የሚያደርጋቸው ስራዎች እኔንም በጣም ነው ደስ የሚለኝና ለዚህ ነው እንደውም ለስራ የተነሳሳሁት።
ከፋ ውስጥ ስላሉ ሀብቶች ከፋ ምን ያካትታል ስላሉ ሀብቶች ምን ግዛቶች አሉበት እነማን ግዛቶች እዛ ውስጥ አሉ የሚለውን የቀደምት በአባቶችና በታሪክ ሲነገር የነበረውን ከፋን በደንብ እዛ ውስጥ ለመግለጽ የሞከረ ዜማ ነው ኖራ ፎ ከፊ ነው። እሺ እናመሰግናለን። ሌላኛው ጥያቄያችን ሻተራሻ ገሮ የራሱን አሻራ ለከፋ ለሀገርም አሳልፎ አልፏል። እናንተስ የእሱ ልጅ እንደመሆናችሁ መጠን በቀጣይ ምን ለማድረግ አስባችኋል? በጣም ጥሩ ነው። ያው ትልቅ አሳይመንት ነው ሻተራሻ ጥሎልን ያለፈው ትልቅ ስራ ነው ጥሎ ያለፈው። ይሄ ደግሞ ለልጆቹ ብቻ ሳይሆን ለትውልዱም ጭምር ነው። የትውልድ ጋፕ እንዳይፈጠር ያው የግድ ሻተራሻ መሆን አልችልም እኔ ብዙ ስርዓቱ የሚጠበቀው ብዙ አለ ብዙ እውቀት ይፈልጋል ብዙ ትምህርቶች ይፈልጋሉና አጋጣሚ እዛ ያንን እድል አላገኘሁም ብዙ የአርቱ እውቀት የለኝም ግን ያው እሱ ስለተነበየለት ግዛታችን ከፋ ነው ሀገር ክልላችን ከፋ ነው ከፋ ውስጥ ብዙ ሀብት አለ ከፋ ውስጥ ብዙ መሰራት አለበት ከፋ ውስጥ ሊሰራ የሚችልበት ሚንሶች አሉ ብሎ አይቷል እነዛ ነገሮች ላይ መርሳት ትንሽዬም ደግሞ በሙያዬ በእውቀቴም አካባቢውን ማገዝ ከኩዬቹና ከትውልዱ ጋር አብሮ መስራት ምኞቴ ነው እፈልጋለሁ። እሺ ሌላኛው ጥያቄያችን ምንድነው ስለ አባታችሁ ስለ አባታችሁ አስተዳደግ ነው እስኪ የምታውቀው ነገር ካለ ነው እስካሁን አስተዳደጉን ዲቴል ያው የምሰማውን ነው የምነግረውን እንትን ያልኩት እንጂ ኤግዛክት ብዙ መረጃዎች እኔ ራሱ በደንብ መረጃዎች የሉኝም። ያው መጀመሪያ ላይ በልጅነቱ ከከፋ ከመቶ አዲስ አበባም እንደነበር አጋሩ አካባቢም እንደነበር ጅማም እና ጅማ ላይ በፊት ባይዞይ የከፋ ጠቅላይ ግዛት ከተማው ዋና ከተማው ጅማ ነበረች። ካርታ ላይ ትምህርት ቤት እንደምናየው አይነት ማለት ነው። ከፋ ትልቅ ነበርና አሁን ጠቅላላ ደቡብ ምዕራብ የምትለው ግዛቶች ጠቅላላ ከፋ ውስጥ ነበሩ። ዋና ከተማቸው ጅማ ነበር ማስታውሰው። እዛ ውስጥ የጅማን ባህል ቡድን ኦር ኪነት ሰምቲንግ የሚመራው እሱ ነበር፣ የሚያስተዳድረው እሱ ነበር። ጅማ ላይ ባለስልጣን ነበር፣ የኪነት ቡድኑ የሚመራው እሱ ነበረ። እና ሌላ በጣም ጅማ አካባቢን ማስታውሰው የመንግስቱ በመጣ ጊዜ ይናገራሉ ትልቅ ሰዎችም ኖከፍሽ ይችሁ የሚል ዜማ በማዜሙና ያኔ ደግሞ ይሄ ሐሳብ ሲራመድ ከነበረው ሐሳብ ጋር በጣም የሚቃረን ስለነበረ እንዲገደል በተገኘበት ይገደል የሚል ትዕዛዝ ወጥቶ ነበረ። ያን አምልጦ እስከ አዲስ አበባ ድረስ በእግር እንደመጣ ኬላዎችን በጫካ እያለፈ እንደመጣ ብዙ እሱም ሲናገር ነበር። ትልልቅ አባቶችም ሲናገሩ ኮንፊርም አድርገውልኛልና በጣም የምኮራበት ታሪክ ነው የሻተራሻ ታሪክ። ስላስተዳደጉ ብዙ አላውቅም፣ ያው ብለውታል። ዶክመንተሪው ትናንሽ ነገር ቀንጭቦ ተናግሯል። ግን ስለ አባቴ በደንብ የማውቀው ነገር ምንድነው? በጣም አባቴ በዘመኑ ከፍተኛ ትምህርትን እንደተማረ እስከ ዩኒቨርሲቲ ድረስ ጆይን እንዳደረገ ብሔራዊ ቲያትር አሁን ብሔራዊ ቲያትር አዲስ አበባ ያለው ላይ ሁሉ ተወዛዋዥነት የራሱ ኪነት ቡድን እንደነበረው ይሄን ሁሉ አውቃለሁ። መለቼ ለኔ ቢዘፈንም መለቼ ማለት የፍቅር ዘፈን ነው ማለት ምንድነው? መለቼና ግጥሙን አይተህ ከሆነ ሹተታ ካሪያይ ሹኔቲ ሲዳይኔ መለላና አፋታጪን የሚና አካጉቦች ካቻታሽን የሚና ካቻታኒ kichine ማለት ምንድነው? ወደሽኝ አትወደሽ አትጥይ እንደገና አስቀረሽናልና አስቀረሽ ቀጥይ። ሁለተኛ ደግሞ ምንድነው? ስትጣይ አይደለም እኔን መናገር ያለብሽ እንደማለት ነው። እና በጣም የሚገርም የፍቅር ዘፈን ነው በተለይ ለፍቅረኛሞች። መለቼ ውበትንም ያደንቃል፣ ተክለ ሰውነትንም ባህሪንም ጭምር ነው። በጣም ጥሩ ዘፈን ነው።
Mana Mashabia No Eche Timoyoche Male Maleo Malete Male Maleo Malete ሻተራሻ ገሮ ገብሬ በ1938 በዴቻ ወረዳ ነው የተወለደው። ያው በገዋታም አድጓል። በ14 ዓመቱ ነው ማሲንቆ ይዞ ከአባቱ ቤት ወጥቶ አዲስ አበባ ድረስ የመጣው። ብዙ ቻሌንጅ ነበረ። ያው ማሲንቆ መጫወት ዘፈን ብቻ አይደለም፣ ባህሉንና ቋንቋውን ለማስተማር ነው። በኃይለሥላሴ ጊዜ እዚህ 6 ኪሎ ድረስ መጥቶ ከፊኛ ቋንቋ ይሄ የወፍ ቋንቋ ነው ተቀባይነት እንኳን አይገኝም ሲባል ነው ይሄ ቋንቋ ትርጉም አለው፣ መጻፍ እንችላለን፣ መስፈን እንችላለን ብሎ ይበልጥ ያስተዋወቀው አባቴ ነው። እና ጀስት ከፋ እንትን ብቻ ቋንቋን ብቻ አይደለም ባህል ታሪክ ያለው እንደውም በነጋኪ ሸረቾ ዘመን ከኃይለሥላሴ በፊትም ከነታው ጦና ጋር ሆኖ ፋይት አድርገው ያንን ሁሉ ታሪክ አንስቶ ነው እኛ ይሄ ከፋ ዝም ብሎ ጎሳ ወይም ደግሞ የሆነ ማህበረሰብ በጣም የታወቁ ቀደም እንደሰማችሁትም አያቴም ዘማች ነበር። በጣሊያን ሀገር ተወቅቷል። ጣሊያንን ብዙ እንትን አሳልፏልና ከዛም ፋዘርም ያንን ተከትሎ ነው ዛሬ እዚህ ደረጃ የደረሰውና አባቴ ጀስት ሲምፕል ዘፋኝ ብቻ አይደለም። ባይዘዌ ቋንቋ አዋቂ ነው። ለምሳሌ ለኛ 3-4 ቋንቋ አስተምሮናል ቤት ውስጥ። እናንተ ምናልባት ብዙዎቹ ከፋ ላይ ብቻ ሊያውቁት ይችላል። ኦሮሚያ ላይ በጣም ይታወቃል። ጂማ ላይ ጊቤ አዳራሽ የሚባል አለ። እዚህ አዲስ አበባ ላይ ደግሞ ሜጋ አለ። ኦርኬስትራ ኢትዮጵያ ላይም ብዙ ሰርቷል። ከነ ማሙድ ጋርም ከቀደሙ ከብዙዎቹ ዘፋኞች ጋርም ሰርቷል። እነ ጥላው የሚገርም ማስታወሻ ፎቶ ሁላ አላቸው። እና በጣም ብዙ ስራ ነው የሰራው። በትምህርትም ብትል ኢዝ ኢንተሊጀንት ነው፣ ስማርት የሆነ ነው። በቋንቋ ብትል ስዋሂሊ ያወራል፣ አረብኛ ያወራል፣ ጣሊያንኛ ያወራል። አሁን ለምሳሌ እኛ ጣሊያንኛም እንግሊዘኛ የሚያስተምረን አባታችን ነው ቤት ውስጥ። እና ሂዝ ጀስት ዘፋኝ አይደለም፣ የታሪክ አዋቂ። እኔ ለምሳሌ ክረምት ቫኬሽን በየስቴቱ ነው የሚወስደን ኢትዮጵያ ውስጥ። አገራችን ማወቅ አለባችሁ። አገራችን ያልተገዛች ነች፣ ነፃነቷን አውጃ የኖረች ነች ብሎ እያንዳንዱ ባህር ዳር ይወስደናል፣ ገዳም ያስጎብቃ ምን ልበል ኢትዮጵያን ድፍን ኢትዮጵያን ማወቅ አለባችሁ። እና በዚሁ ኢትዮጵያ ሽቺቡን ኢትዮጵያ ትቅደምን ብሎ በደርግ ጊዜ ዘፈን ዘፍኗል። በመንግስቱ ኃይለማርያም ጊዜ ደግሞ ምንድነው ሚሊሻ ነበር፣ ውትድርናንም ያሰልጥናል። እና ፋዘር ወታደርም ነው ዘፋኝም ነው የታሪክ አስተማሪም እንዲሁ በጣም ምርጥ አባት ነው። ምርጥ አባት በቃ በጣም ምርጥ አባት ነውና ለኛ ብቻ አይደለም የሚያውቁት ያውቁታል ብዙዎች ለብዙዎቹ አባት። ስም ከመቃብር በላይ ይውላል እንዲሉ መልካም ስራ ሰርተው የራሳቸውን አሻራ ጥለው ያለፉ ሰዎችን በህይወት እያሉ ሳይሆን ይህችን ዓለም ከተሰናበቱ በኋላ ለሰሩት ትውልድ ተሻጋሪ ስራ እውቅና መስጠትና ማመስገን የተለመደ ነው። በህይወት እያሉ ቢመሰገኑና እውቅና ቢሰጣቸውስ? የሻተራሻ ገሮ በታሪክ አጋጣሚ ያው እንኖራለን እናልፋለን፣ ግን የሰራነው ታሪክ ደግሞ ለትውልድ ይቀጥላል። እንደተባለው ሻተራሻ ገሮ ብዙ ታሪክ ሰርቷል። በስሙ በርካታ ነገሮች በዞኑ አስተዳደር በክልሉ አስተዳደር እንደሚታሰብ አውቃለሁ፣ ግን ተገቢው ትኩረት ሊሰጥ ይገባል። አሁን ያለው የተሰጠው እውቅና ለሻተራሻ ገሮ የሚመጥን አይደለም። የቦንጋ ሸምበቶ አዳራሽ በሻተራሻ ገሮ መሰየሙ አንድ ነገር ሆኖ ለትውልድ የሚያነቃቃ የሚያበቃ የሚያነሳሳ እውቅና መሰጠት አለበት። ነገር ግን አሁንም እያሉ መልካም ስራ የሰሩ መታወቅ አለባቸው፣ ሊመሰከሩ ሊዘከሩ ይገባል። ዶክተሮች አሉ፣ ሳይንቲስቶች አሉ፣ በግብርና ሙያ፣ በትምህርት ሙያ፣ በጤና ሙያ የበቁ ምሁራን አሉ። ተበታት ነው ግን ይህንን በማሰባሰብ እውቅና በመስጠት ተመልሶ ወደ ሀገራቸው በአንድ ኃይል በአንድ ጉልበት በአንድ እውቀት እንዲያስተዳድሩ እንዲመሩ እንዲመክሩ እውቅና መስጠት ተገቢ ነው ብዬ አስባለሁ። አሁን እየተሰራ ያለውም የዞኑ አስተዳደር እያደረገው ያለ ነገር የዞኑ የልማት ማህበር እያደረገ ያለው ነገር ሊበረታታ የሚገባ ነው። ዛሬ ያየነው የቡና ሚዲያ ኮሚኒኬሽን የሻተራሻ ገሮን መዘከር አንድ ነገር ሆኖ በከፋ ታሪክ ውስጥ የግል ሚዲያ አይደለም የመንግስት ሚዲያም የህዝቡን ማህበራዊ ችግር ፖለቲካዊ ችግር ቆፍረው መልካም አስተዳደር ችግሮችን እየተሰሩ ያሉ ስራዎች እንዲቀጥሉ በማድረግ የራሱ የሆነ ሚዲያ የለም።
ስለዚህ የቡና ሚዲያ በታሪክ ቡናም የተገኘው ከፋ ነው፣ የቡና ሚዲያም የተገኘው ከከፋ ነው። ይሄ በጣም ደስ የሚል ነገር ስለሆነ ይህንን ወጣቱ ትውልዱ አጠናክሮ ስሙን ብቻ ሳይሆን በተግባር የሚገለጽበት ታላላቅ አባቶች ምሁራን የሚመሰገኑበት ካለፉ ከሞቱ በኋላ ሳይሆን በህይወት እያሉ ሊመሰገኑ ለሌሎቹ ሞዴል ሆኖ እንዲቀጥሉ የማድረግ ስራ መስራት አለብን። እኛ ጋር ያለው ችግር መተባበር፣ መደገፍ፣ አንድ አስተሳሰብ መያዝ። አንዳንድ ምሁራን ጓደኞቻችን እንደሚናገሩት ስሜታዊ በሆን ሂሳብ ሰርቶ አገርን ማሳደግ ቁጭት መኖር አለበት የሚለው ትልቅ ነገር ስለሆነ ይህን የጀመርነው ነገር አጠናክረን እንቀጥላለን ሀሳብ ለመስጠት ነው። አመሰግናለሁ። አዎ በእርግጥ የሰው ልጅ ደስ የሚለው በህይወት ስታሞግሰው አፕሪሼት ስታደርገው በህይወቱ አንደኛ እሱም በስራው ይደነቃል፣ ሁለተኛ የበለጠ እንዲሰራ ይነሳሳል። ስታመሰገነው፣ ስትሸልመው፣ ቦታ ስትሰጠው። አባቴ ብቻ አይደለም ብዙ የቀደሙ አሉ፣ አሁንም አሉ፣ በተለያየ የሙያ ዘርፍ ላይ ያሉ አሉ። በቁማቸው ተገቢውን ክብር ሪስፔክት ቢሰጣቸው፣ ቦታ ቢሰጣቸው የተሻለ ነው። ሞተው ከሚወደሱ ይልቅ በቁማቸው ሆነው ቢመሰገኑ የተሻለ ነው። ከዛም አልፎ ደግሞ ታሪክ ጥለው ለሚያልፉ ሰዎች በቃ ሁሌም እኛ እናልፋለን፣ እነሱ እንዳለፉት እኛ እናልፋለን። ከኛ የኛ የልጅ ልጆችም ደግሞ ይሄ ነገር እኮ ይሄ ነው ተብሎ የሚማሩበት የሚያዩት የሚዳስሱት ነገር ቢኖር ደግሞ ታሪክን ያስቀጥላል ብዬ አስባለሁ። አሁን እኔ ተጀመረ። እኔ እንዳውም ይሄን ስሰማ ወዳጄ ነው አማኑኤል ይሄን ነገር በተለያየ እንትን ሲል ለብዙ ሰው አሰራጭቻለሁ። በቴክስት ሜሴጅ በምን አስተላልፍ ያለውና ትልቅ ነገር ነው። እኔ መጀመሩ ነው ሻተራሻ ገሮ ገብሬ ላይ መጀመሩ ብቻ ሳይሆን ብዙ ሰዎች እኮ አሉ፣ ብዙ ምሁራኖች፣ ሳይንቲስቶች እንደነ ኢንጂነር ቅጣው እጅጉ በጸረ ኮሎኒያሊስት ትግል ውስጥ ደግሞ ያለፉ የነ ወተራሻ ቀኛዝማች ክፍሌ ገብረስላሴ አባታቸው እነ ደቀራሻ ማሞ እነ ፕሮፌሰር ደስታ ዳምጠው እነ ግራዝማች ጳውሎስ ምሁራኖች ደግሞ የተለያየ አስተዋጽኦ ያደረጉ በሀገር ውስጥም በውጭም አሉ። ዲፕሎማቶች አሉ፣ ኢኮኖሚስቶች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ፣ የፈጠራ ሰዎች አሉ፣ ኢንቨስተሮች ታዋቂ አሁን በህይወት የሌሉ እንደነ አቶ ሰይፉ ወልደ ሚካኤል በጣም ማደንቀው ጎጊባን ስንመሰርት ማይክሮ ፋይናንሱን ትልቅ አሻራ ያስቀመጡ ምንኮራባቸው አደራጅም ሆኖ የሰሩ ዛሬ በህይወት የሌሉ አቶ ጸጋዬ ለማርያም ብዙ አሉ። እዚህ ደግሞ እንደነ ጋሽማሞ አይነት ከፋዎች በአብዛኛው በጥርስ ሕክምና ስራ ላይ በብዛት ተሰማርተዋል። እያሰለጠኑ ስራ ፈጣሪዎችን እንደነ ጋሽ መኩሪያ ገብሬ የመሳሰሉ በጣም የተከበሩ ሪሊ እንደ አስተሳሰባቸው አመለካከታቸው ትልቅ የሆነ ኢየሩሳሌም መታሰቢያን ድርጅትን የመሳሰለ የሚመሩ እና ብዙ አስተዋጽኦ ያደርጋሉ። ዶክተር እምሩ አይነት ለምሳሌ በዚህ በከብት በማዳቀል ላይ ትልልቅ አሻራ ያላቸው ተደብቀው ነው። ብዙዎቹ ራሳቸውን ፕሮሞት አያደርጉም። አሁን ይሄ ምንድነው? ራሱን የቻለ አንድ ትልቅ የሽልማት ድርጅት ማቋቋም አለብን። የመሽቀሮ በዓል ሲመጣ ለየት ያለ እውነት ኢቬንቶች ማዘጋጀት አለብን። በጣም አስተዋጽኦ ያደረጉ ሰዎች ትውልዱ የሚማርባቸውን መድረክ መስጠት መኖር አለበት። አሁን ለምሳሌ ቦንጋ ዩኒቨርሲቲ ንውሰድ፣ ዶክተር ጴጥሮስ ታምር ነው የሰራው። አሁን ለምሳሌ እሱና ስታፍ ሜምበሮቹ እዛ ያሉት በጣም ደስ የሚል ነው እና ብዙ የሚወጡ ነገሮች አሉ፣ ከተፈልፍለው የሚወጡ አሉ። እንደናንተ አይነት የሚዲያ ሰዎች፣ ወጣቶች በኤሌክትሮኒክስ ሚዲያውም በጣም ጎበዝ የሆናችሁ እንዲህ አይነት ነገሮች ኖት ኦንሊ አማኑኤል እናንተ ሌላውም በሙሉ በዚህ ስራ ላይ ቱሪዝምን በማበረታታት ኢንቨስትመንትን በማበረታታት ከፋ ተገቢ ቦታዋን እንድታገኝ በሀገር ደረጃ ትልቅ ህዝብ እኮ ነው፣ ግን ስለ ራሱ አይናገርም፣ ዝም ብሎ ያለ ነው እና ቁጭት ደግሞ ያስፈልጋል። አንድ ህዝብ እንዲያድግ የበለጠ ውጤታማ መነሳሳትን ትንሽ ሰርቶ ብዙ ማውራት ሳይሆን ስራዎቻችን በደንብ ተሰርተው ለኢትዮጵያ ህዝብ በዓለም ደረጃ መታወቅ ይኖርበታል እና ትልቅ ቦታ ታሪክ ከአክሱም ስልጣኔ ጀምሮ
ትልቅ ቦታ ያለው ነው። በሀገረ መንግስት ከማዕከላዊ መንግስት ቀጥሎ የራሱ የሆነ ትልቅ ምክር ቤት የነበረው ዲሞክራቲክ የሆነ አወቃቀር የነበረው ሪፕሬዘንቴሽን የሚደመጡበት የምክር ቤቱ የስራ ክፍፍሉ በጣም ዘመናዊ የሆነ የመንግስት ስርዓት የነበረው ነው እና ሙዚየሞች ያስፈልጋሉ። ሐውልት ሊቀረጽላቸው የሚገቡ ሐውልት መቀረጽ አለበት። መታሰቢያ ሊኖራቸው ይገባል። አሻራ እና ጠንክረን መስራት አለብን። ኢኮኖሚውን ደግሞ ማሳደግ እንደ ጎጊባ አይነት ማይክሮ ፋይናንሶችን በደንብ ማሳደግ፣ አግሮ ኢንዱስትሪዎችን ማስፋፋት፣ እርሻዎች ወጣቶቻችንን ደግሞ የስራ እድል መፍጠር፣ ኢንቨስተር እንዲሆኑ ማድረግ፣ የስራ እድል እዛው እንዲያገኙ ማድረግ፣ ተፈጥሮ የሰጠንን ጸጋ መጠቀም። እዛ ብዙ ነገር አለ። ማዕድኑ አለ፣ ድንጋይ ከሰሉ አለ፣ ብረታ ብረቱ አለ፣ በክልል ውስጥ ወርቅ አለ። እንዳውም ምናልባት ወደፊት የሚታወቁ ማዕድናት አሉ። ብረታ ብረት ራሱ ከፋ ውስጥ ያለው ቀላል አይደለም እና ብዙ ነገር ለልማት ሊመጡ የሚችሉ ፏፏቴዎቻችን፣ ሙቅ ውሃዎቹ ለምሳሌ ቱሪዝም የሚያመቹ እንደ ዳዲበል እንደ ደቂያ ምናምን ያለው ፏፏቴዎቻችን፣ የንጉሶቹ የመቃብር ቦታ እንደ ሾሻ ያሉ ቡኔንዴ ያለችበት ለምሳሌ ማንኪራ እንዲህ አይነት ነገሮች አሉ። ምን አሉን የሚለውን ነገር መጀመሪያ ፈልጎ ማግኘትና እነዛን ለገበያ ማቅረብ። እዚህ ደግሞ ያለው ማህበረሰብ አዲስ አበባ፣ ሌሎች ክልል ጅማ፣ ሚዛን፣ ቴፒ፣ አዋሳ እንዲህ ያለውን ውጭ ያለውን ደግሞ አቀራርቦ ጥሩ ስራ አሁን የተጀመረውን በዚህ ነው የዞኑን መንግስትም የዞኑንም አስተዳደር አቶ እንደሻውንም በጣም ነው የማመሰግነው። ኮፊ ሚዲያንም እንደዚህ ምለው ማዝነው ነገር አለ። ከዚህ በፊት አንስቼው ነበር። በነገራችን ላይ አንድ የከፋ አብሮ አደጎች ማህበር ላይ እዚሁ አዲስ አበባ አንድ ፕሮግራም ነበርና እሱን ኢንተርቪው አድርጌው ነበር። ፊልሙ ሊገኝ አልቻለም። እዛ ላይ እንዴት አድርጎ በእግሩ ከጅማ ተነስቶ መጥቶ ማስታወቂያ ሚኒስቴር እንዴት አድርጎ በእግሩ እንግዲህ ብዙ ቀናትን ፈጅቶበት እንደተጫወተ ሁሉ የመጀመሪያውን የከፊኛ ሙዚቃ በሬዲዮ የዘፈነው እሱ። ይሄን ሰው የከፋ ህዝብ ወይም ሀገሩ በስነ ስርዓት ያዘው ብዬ አልልም። በሱ ማስታወሻም እንደውም እግዚአብሔር ይስጣቸው አሁን ሻተራሻ የባህል አዳራሽ ከመፈጠሩ በፊት ምንም አልነበረምና ያንን ምሳሌ ጠቅሼ ነው ያነሳውበት። ምንድነው ጋሽ ጥላሁን ገሰሰ በህይወት ያለ ሱዳን ሀገር ሊጫወት ሄደና በዘመኑ የሱ የሙያ አጋር የነበሩት ሁለት ሱዳናውያን ሰይድ ከሊፋና መሐመድ ወርዲ። በነገራችን ላይ ገሮ ሱዳንኛም ይጫወታል፣ አረብኛም ይጫወታል ሳይሳሳት ነውና እነኚህን ወደ አቶ ጥላሁን ልመለስና እነሱ ታዲያ ምን አደረጉት? ከዝግጅቱ በኋላ ጥላሁን ዝግጅቱን ካቀረበ በኋላ እያዞሩት ድርጅቶቻቸውን አስጎበኙ። በወቅቱ ትልልቅ አፓርትመንቶች ምናምን ነበሯቸው። በተራቸው እነሱ ኢትዮጵያ መጡ። ሲመጡ ጋሽ ጥላሁን የሚያሳየው ነገር ስላልነበረው ተደበቃቸው የሚል ታሪክ አውቃለሁና እንደዚህ ተሳቆ ነው ህይወቱ ያለፈው ብዬ ነው ማስበው። በስሙ ቦንጋ ላይ እንኳን አንድ ነገር አልተመሰረተም፣ ሰውየውም እንዲቋቋም አልተደረገም እና የገሮ ውለታ የከፋ ህዝብ ገና ብዙ አለበት። ያ ይመስለኛል እንደውም ስላልተሰራበት አሁን ያሉት ዘፋኞች የሱን አሰር ፍኖት አልተከተሉም። እኛ የከፊኛ ደስ የሚሉ ማሸብሸቦች አሏቸው። ራፕ ሙዚቃን ነው በከፊኛ እየታየ ያለውና ይሄ ደግሞ ልክ አይደለም። ይሄንን ማስተካከል እንዳለባቸው ሁሉ ይሰማኛል። የሻተራ ሻገሮ ገብሬን ስራ የሚዘክር ዶክመንታሪ ፊልም በቡኖ ሚዲያና ኮሚኒኬሽን እና ከፋ ልማት ማህበር ቅንጅት ተሰርቶ በአዲስ አበባ ለእይታ በቅቷል። የሻተራ ሻገሮ ገብሬ ልጆች በበኩላቸው የተሰራው ዶክመንታሪ የአባታቸውን ታሪክ የሚዘክርና ደስ የሚያሰኝ መሆኑን ነው የተናገሩት። በጣም ደስ ብሎኛል። እውነት ለመናገር ከብዙ አመት በኋላ አባቴ በዚህ ደስ በሚል ነገር መታወሱና ሰዎች ልብ ውስጥ ያለውን ነገር በጥቂቱም ቢሆን ስለ አባቴ መነሳቱ በጣም ደስተኛ ነኝ። ደስ ብሎኛል። በጣም ትልቅ ደስታ ነው የተሰማኝ። ትልልቅ ገሮ ገብሬ ማለት ሻተራ ሻገሮ ገብሬ ማለት ሙዚየም ነበር ወይም የታሪክ ማስቀመጫ ታሪክ ነበር ማለት እችላለሁ። አጠቃላይ ልጁም እንደመሆነ መጠንና ከታላላቅ ሰዎችም የሰማው አሁን መሰማቸውንም እያየሁም ያደኩትን ነገሮች ሳይ
ዛሬም ብዙ ነገር ነው የተማርኩት ይሄ ፕሮግራም በመዘጋጀቱና ትልቅ ደስታ ነው የተሰማኝ ይሄ ዝግጅት በመዘጋጀቱ። በጣም ነው በእውነቱ ደስ ያለኝ። ምክንያቱም ሰዎች በህይወት ሆኖ ይሄንን ቢያይ ደስ ይለኛል። ግን ሆኖ እሱ ቢያልፍም ስራው ሳያልፍ ስራው ስለተናገረ በጣም ነው ደስ ያለኝ እና በጣም ነው ኩራት የተሰማኝ። ትልቅ አሳይመንት ነው ሻተራሻ ጥሎልን ያለፈው። ትልቅ ስራ ነው ጥሎ ያለፈው። ይሄ ደግሞ ለልጆቹ ብቻ ሳይሆን ለትውልዱም ጭምር ነው። የትውልድ ጋፕ እንዳይፈጠር ያው የግድ ሻተራሻ መሆን አልችልም እኔ። ብዙ ስርዓቱ የሚጠበቀው ብዙ አለ። ብዙ እውቀት ይፈልጋል፣ ብዙ ትምህርቶች ይፈልጋሉ እና አጋጣሚ እዛ ያንን እድል አላገኘሁም። ብዙ የአርቱ እውቀት የለኝም። ግን ያው እሱ ስለተነበየለት ግዛታችን ከፋ ነው፣ ክልላችን ከፋ ነው። ከፋ ውስጥ ብዙ ሀብት አለ፣ ከፋ ውስጥ ብዙ መሰራት አለበት፣ ከፋ ውስጥ ሊሰራ የሚችልበት ሚንሶች አሉ ብሎ አይቷል። እነዛ ነገሮች ላይ መርሳት ትንሽዬም ደግሞ በሙያዬም በእውቀቴም አካባቢውን ማገዝ ከኩዮቹና ከትውልዱ ጋር አብሮ መስራት ምኞቴ ነው፣ እፈልጋለሁ። ቀጣይ ያው በሻተራሻ ገሮ ገብሬ ስም ፋውንዴሽን ለማቋቋም የተለያዩ የምርምር ማዕከላትን፣ ሙዚየሞችን እሱ ይጠቀምባቸው የነበሩት የሙዚቃ መሳሪያዎች አሉ። የተለያዩ አሁን እዚህ ዶክመንተሪው ላይ ያልቀረቡ ብዙ ነገሮች አሉ። እነሱን የሚያሳይ ሙዚየም፣ አስተማሪ የሆነ የታሪክ መጽሐፎችን ለማሳተም እንዲሁም የሻተራሻ ገሮ ገብሬን ብቻ ሳይሆን ታላላቅ የከፋ ሰዎች ከንጉሱ ጀምሮ ታሪክ ያላቸውን ሰዎች የያዘ መጽሐፍ አሳትሞ ይሄንንም ደግሞ ለክልሉ ልማት እንዲውል ለማድረግ እቅድ ይዘናል። ያው ለጅምሩ ቦንጋ ከተማ ያለው አዳራሽ ሻተራሻ ገሮ ገብሬ አዳራሽ ተብሏል። ይሄ አንድ መነሻ ነው። የዛሬ ዶክመንተሪ ሌላ መነሻ ነው። ግን ቀጣይነት መኖር አለበት ነው። ሻተራሻን ስናከብር ታሪኩን ስናነሳ ስናስታውስ ራሳችንን ነው እያስታወስን ያለ ነው። ከፋን ነው እያስታወስን ያለ ነው እና ጥቅሙ ለራሳችን ነው የሚሆነው፣ ለትውልዱ ነው የሚሆነው። በዚያ አግባብ የሻተራሻንም የሌሎቹንም ታሪክ የከፋ ጀግኖች ታሪክ የሚል መጽሐፍ ቀደም ያው አስታውሳለሁ ተነስቷልና ይሄ ጉዳይ መጽሐፉ እየተጻፈ ነው ያለው። የፋውንዴሽንን በተመሳሳይ ቦንጋ ላይ ይኖራል ቃል ተገብቷል። ያ ሲሰራ እኔ በኩሌን በደንብ ኮንትሪቢዩሽን ይኖረኛል እዛ ውስጥ የሚል ሀሳብ ነው ያለኝ። ተገቢም ነው። ያለፉትን ማስታወስ ብቻ ሳይሆን ያሉትንም ማጀገን መቻል አለብን። እነ ሻምበል አስራትን ማጀገን አለብን። እነ ሻተራሻ ወርቁን ማጀገን አለብን። እነ አርቲስት ሰራዊትን ማጀገን አለብን። እነሱንም አሁን ያለፈውን ሻተራሻ ብቻ ሳይሆን በህይወት ያሉትንም ምን ጎላቸዋል፣ ምን አይነት ክብር ይገባቸዋል፣ እንዴት ነው እነሱን የምናደርግላቸው ተገቢ ክብር እንዴት ነው የሚለውን ነገር ራሳችንን ቼክ እያደረግን እነሱን ጀግኖችን ስናጀግን ትልቅ እየሆንን ተጽዕኖ እየፈጠርን ታሪክ እያስታወስን የምንሄድበት አግባብ ስለሆነ በጣም ደስ ይለኛል። አዎ በእርግጥ ምን አለ መሰለህ አሁን ፋዘር ቅድም እንደገለጽ ጀስት ዘፋኝ ብቻ አይደለም እና ምንድነው የብዙዎች አባት ፋዘር በጣም በደግነት ይታወቃል። ስለዚህ ከዚህ አንፃር ምንድነው እኛ ፋውንዴሽን ያሰብነው ሻተራሻ ገሮ ገብሬ ፋውንዴሽን። ይህ ፋውንዴሽን ምንድነው አረጋውያን የሚጦሩበት ልክ እንደ መቄዶንያ ልጆች የሚማሩበት ከፋ ላይ የለም፣ ችግርተኛ የለም ማለት አይደለም። ግን ያንን ፋውንዴሽን ከደግነቱም ከስራውም እንደነሱ መልካም የሆኑ ሰዎችንም አካለን በፋዘር ስም ፋውንዴሽን የሚያሰብነው እና ፋውንዴሽን ኮንቲኒየስሊ ነው። አንድም ሀምብሊቲን ጥሩ የዋህነትን ከፋ ደግሞ እንዲሁም እንደምታውቀው በለጋስነት የሚታወቅ ህዝብ ነው። ደጎች ነን፣ ተፈጥሮ ያደለልን እና እኛ ፋውንዴሽን ያሰብነው እንግዲህ ከእግዚአብሔር ጋር እናሳካዋለን። የሻተራሻ ገሮ ገብሬ ስራዎችን ከቡኖ ሚዲያና ኮሚኒኬሽን ጋር በመተባበር ያዘጋጀው የከፋ ልማት ማህበር ሻተራሻ በባህልና ታሪክ ውስጥ ትልቅ አሻራ ጥሎ ያለፈ ጀግና መሆኑን የልማት ማህበሩ ስራ አስኪያጅ ይናገራሉ። ሻተራሻ ገሮ ገብሬ
በከፋ ባህል ውስጥ በከፋ ታሪክ ውስጥ ቁልፍ ስራ የሰሩና እሳቸውና የቤተሰብ ሀረጋቸው በሙሉ ለከፋ ታሪክ፣ ለከፋ ባህል፣ ለከፋ ቋንቋ እድገት ከፍተኛ አስተዋጽኦ ያበረከቱ ታላቅ ሰው ናቸው። በማህበረሰብ ውስጥ በትውልድ ውስጥ ሲከበሩ የሚኖሩ ታላቅ ሰው ናቸው። ሻተር አሻገር ሙያቸውም ሙዚቃ ብቻ ሳይሆን ታሪክን፣ ባህልን፣ የስራ ትጋትን፣ የስራ ባህልን ጭምር ሁሉንም ያካተ ሁለገብ የሆነ ነው። አንድን ፍቅርን ጭምር ፍቅር ይገለጽበታል፣ የስራ ትጋት ይገለጽበታል፣ ቋንቋው፣ ቅኔው እነዚህ በሙሉ ዳብረው በዜማ ሲቀነቀኑ በተለያየ የአጨዋወት ስልታቸው ይህንን ሲያበረታቱ ትልቅ አስተዋጽኦ ያበረከቱ ሰው ናቸው። የኪነ ጥበብ ሰው ናቸው። ልማት ማህበሩ ከፋ ውስጥ ገና ብዙ ያልታዩ ያልተዳሰሱና ጥናት የሚፈልጉ በጎ ስራ የሰሩ ሰዎችን ሰንዶ ለትውልድ ለማስተላለፍ ከሚመለከተው አካል ጋር በመሆን በቅንጅት እንደሚሰራ ነው የማህበሩ ስራ አስኪያጅ የገለጹት። ሙዚቃ በከፋ ህዝብ ህይወት ውስጥ ቁልፍ መሳሪያ ነው። ያ ገና ያልተዳሰሰ አሁን የሻቶን ስራ ለብቻ ተወሰደ እንጂ ሙዚቃ ከልደት እስከ ሞት ያለውን የአንድን ሰው በሙሉ ህይወቱን የያዘ ነው። ሲወለድ ደስታ አለ። በተለያዩ የእድገት ደረጃዎች ጫወታችን ዘፈን ነው፣ በሙዚቃ የሚገለጽ ነው። ስራችን በሙዚቃ የታጀበ ነው። ደቦው፣ የተለያዩ የቦደሮ የልማት ስራዎች ሁሉ በሙዚቃ የታጀበ ነው። ከዛ አልፎ ሰርጋችን በሙዚቃ የታጀበ ነው። ለቅሷችን በሙዚቃ የታጀበ ነው። ጦርነቱ፣ ጀግንነቱ፣ እያንዳንዱ ነገር ለአደን የራሱ ሙዚቃ አለው። አደን ሲወጣ ለአምልኮ እንደዚሁ ሙዚቃ ያገለግላል። ለአምልኮ ለትልልቅ ክብረ በዓላት ሙዚቃ አለው። ሙዚቃ ማይገባበት የህይወት ክፍል የለም። ከዚህ ውስጥ አንዱ ሙዚቃን በበላይነት ከሚመሩት አንዱ ሻቶ ነው። ሻቶ የሚል በከፋ ንጉሥ ታሪክ ውስጥ ቁልፍ ስፍራ ያለው እንደ አንድ የምክር ቤት መቀመጫ ያለው የሙያ ዘርፍ ነው። ይህ ሙያ ደግሞ ሁሉን የሚያካትት የሙዚቃ ባህልን ያቆየልን ባለድርሻ ነው። ግን ሙዚቃ በሻቶ ብቻ ነው የሚጫወተው ማለት አይቻልም። ሁሉም ሰው ሙዚቃ ተጫዋች ነው። እያንዳንዱ ስራ ሲሰራ፣ ገበያ ሲወጣ ምን አዲስ ሙዚቃ ወጣ ነው የሚባለው። ጥምቀት ላይ ለጥምቀት ምን አዲስ ዘፈን ተዘፈነ፣ ሰባቱ ታቦታት የሚውሉበት አለ፣ የተለያዩ የክብረ በዓል ቦታዎች አሉ። እዚያ ምን ተባለ ነው። መጥፎ አስተዳዳሪ ካለ በሙዚቃ ነው የሚወቀሰው። መጥፎ ወይ ደግሞ ጥሩ የስራ መሪ ካለ ዝናው ለሌሎች የሚተላለፈው በሙዚቃ ነው። በደል ያደረሰ ቢሆን በሙዚቃ ነው የሚወገዘው። እንዲህ አይነት ቅርስ ነው ሙዚቃ ያቆየልን። ከዚህ ውስጥ እንግዲህ ሙዚቃውን በማሳል ከፍ በማድረግ ትልቁን ሚና የሚጫወቱት ሻቶዎች ሲሆኑ እንግዲህ ሻተር አሻገሮ ገብሬ ከአባታቸው የወረሱት ነው። በትውልዶች መካከል በቅብብሎሽ የመጣ ባህል በመሆኑ ይህንን ለማጥናት ሲባል የቡና ሚዲያና ኮሚኒኬሽን ፕሮፖዛል ይዞ ሲቀርብ በጣም ደስተኞች ነበር። ከኛ ስራ ጋር አብሮ ስለሚሄድ ነው የተቀበልነው። የከፋ ልማት ማህበር ከሚሰራቸው ዓላማዎች አንዱ ቋንቋ፣ ባህልና ታሪክን ማበልጸግ፣ ለትውልድ ማቆየት አንዱ ስራው ስለሆነ ከስራችን ጋር የሚጣጣም በመሆኑ ተቀበል አብረን ልንሰራ ችለናል። ግን ከስምንቱ ዋና ዋና ዓላማዎች አንዱ በሆነው በታሪክ በባህልና ቋንቋ ላይ ገና ያልተሰራ ብዙ ስራ አለ። ባለፈው ዓመት ሂሪዮ ላይ ሪሰርች እንዲሰራ የከፋ የዲፌንስ የመከላከል ራሱን የመከላከል ስልት አንዱ ሂሪዮ ነውና በሂሪዮ ላይ ሪሰርች ተሰርቶ በአፍሪካ ታዋቂ ጆርናል ላይ እንዲወጣ ተደርጓል።
ይሄኛው ሁለተኛ ነው። በሻተር አሻገረው ገብሬ ታሪክ ላይ ያጠነጠነ ዶክመንተሪ ማሰራት ገና ያልተሰሩ ብዙ ስራዎች ስላሉ ስራቸውን ሰርተው ማሳተም ያቃታቸውና በተለያዩ ምክንያቶች ጥናት ያደረጉ ሰዎችን ማገዝ ጥናት ሊደረግባቸው የሚገባቸው እንደዚሁ ታሪኩን ባህሉን ቋንቋውን ለማሳደግ አስተዋጽኦ የሚያበረክቱ ርዕሶችን ሁኔታዎችን በመለየት እንዲጠና የበለጠ ህዝቡ እንዲያውቅ ተጠብቀው ለትውልድ እንዲሸጋገር ይህን እናረጋለን። የቡኖ ሚዲያ ኮሚኒኬሽን ባለቤት በበኩላቸው አጠቃላይ ስራውን የሰሩበትን ሂደት ሲያብራሩ እኔ ወደዚህ ስራ ያነሳሳኝ እዚህ አራዳ ክፍለ ከተማ የቦንጋ ልጆች የቦንጋ መልሶ ማልማትን የከፋ ዞን አስተዳደርና አመራር የከፋ ልጅ እንደመሆነ መጠን አዲስ አበባ አካባቢ ያለውን ሞቢላይዝ አድርገ ለልማቱ እንድነሳሳ አድርገ የራሴ ሚና ተጫወት ስለኝ ይህንን በሚገባ እስካሁን ድረስም እየሰራው ነው። ለወደፊት አጠናክሬ ነው የምሰራው። በቃ ከቦንጋ መተ እዚህ ብትኖርም ያቺ ሀገር ማደግ እንዳለባት እናምናለን። እኔም አንዱ እንደዚህ የለውጥ ሐዋርያ ነኝ። ስለዚህ ለየትኛውም ለአካባቢ ለቀዬ ልማት ያው ኮንትሪቢዩት ማድረግ ያለብኝ በእውቀት ባሳሰብ በቃ መርዳት ባለብኝ ጉዳይ ላይ እየሰራው ይገኛለሁና ስለዚህ ያንን ገቢ ማሰባሰቢያ የዞኑ አስተዳዳሪ በነበሩበት መድረክ ገቢ ማሰባሰብ ሲደረግ ዶክተር ሀመልማል 50 ሺህ ብር ለቦንጋ ልማት ሰጠው ስትለኝ አላቃትም ነበር። ማን ልበል አባትሽ ስም ስላት ሻተር አሻገረው ገብሬ ስትለኝ ገረመኝ ማለት ነው። ስለዚህ ያኔ ነው ያወቅኳት። ስለዚህ ሻተር አሻ ዘፈን ወይም ታሪክ እና የተለያዩ ስራዎችን ሰርቶ ብቻ ሳይሆን ያለፈው በትውልድም ቀረጻ ላይ በጣም ጀኒውን ነበር ማለት ይቻላል። ምክንያቱም ልጆቹ የደረሱበትን ደረጃ ሲታይ ዶክተሮች ናቸው፣ ኢንጂነሮች አሉት፣ በጣም ምሁራን አሉ፣ የጥርስ ሕክምና ክሊኒክ ባለቤት ናቸው። ወደ ከፋም ሄዶ ኢንቨስትመንት ውስጥ እየተሳተፉ ነው ዶክተር አመልማል። ስለዚህ እንደዚህ አይነት ሰዎችን በምታይበት ወቅት ለምን ገንዘብ ባላገኝም ይሄን ስራ መስራት አለብን በቃ። ምክንያቱም መስራት በቃ ወጪ እንደሚያስወጣ አውቃለሁ። ነገር ግን ሙያውና ሚዲያው በእጄ ካለ ዋይ ኖት ለምን ይሄንን ገብቼ አልሰራም በሚል ቦንጋ ድረስ በኔ የሚመራ የሚዲያ ቲም ሄዶ ጭምር ነው ስራው የተሰራው። እንዳየው ዶክመንተሪ በጣም ከበድ ያለ ብዙ ወጪ ያለበት ነው። ስለዚህ ዋናው ነገር የዞኑን ማስተዳደር እና የከፋ ልማት ማህበር ባህል ቱሪዝሙን እኔ ማመሰግነው በቃ በር ከፍቶ ፕሮፖዛልን አክሰፕት ማድረግ በራሱ ግብ ነው ለኔ። በቃ ይሄ ለኔ ከገንዘብም በላይ ነው። ገንዘብ የትም አያደርስም። ጥሩ አስተሳሰብና መልካም ስራ መስራት በቃ ታሪክ ላይ ጥሩ አሻራ ጥለ ካለፍ ከሄ ነው ታሪክ ለኔ እንደ ወጣትም ማስበው ነው። በቀጣይ ሻተር አሻግሬ የመሳሰሉ ተጽዕኖ ፈጣሪ ሰዎችን የሚዘክር ስራዎችን ለመስራት ማቀዳቸውንም ይናገራሉ። ቡና ሲባል ቡና ከስያሜ ስትነሳ ቡና የመላ ኢትዮጵያን ገጽታ ነው። የሰላምና የአንድነት ምልክት ነው። የኛ አርማችን ራሱ ምልክታችን ቀይ፣ አረንጓዴ፣ ነጭ ነው። ቀይ የቀላ ቡና ነው የሚያሳየው። አረንጓዴ ልምላሜ ነው። ነጭ ሰላም ነው። የምንሰብከው የምንሰራው ለመላው ኢትዮጵያ ሕዝብ ሰላምና አንድነት መቀራረብና መልካም ታሪክና እሴት እንዲጎለበት እንሰራለን ማለት ነው። ስለዚህ በቀጣይ የኔ ሚዲያ እንደ ሀገር የሚሰራቸው በርካታ የሆኑ ስራዎች እቅዶች ቢኖሩትም እንደ ከፋ ግን ያንን ልምላሜ በጣም ማስተዋወቅ እንፈልጋለን። የተፈጥሮ ሀብት ጥበቃ ስራዎቹ የማህበረሰቡ የመቻቻልና ሌሎችን አቅፎ የመኖር እሴቱ በራሱ ትልቅ ነገር ነውና በርካታ የሚሰሩ ቱባ ባህሎች ባለቤት ስለሆነ የከፋ ማህበረሰብ ይሄንን ፕሮሞት እያደረግን ከጥንት ከንጉሱ ጀምሮ ያሉ ታሪኮችንም ጭምር መዳሰስ እንፈልጋለን። ይሄ ጅምር ነው። ነገር ግን ገና አልጨረስነውም። ብዙ እቅዶች አሉን። የዞኑ አስተዳደር የጀመረውን ከኛ ጋር ተግባብቶ የመስራቱን ነገር አብሮ እንደሚቀጥል ከኛ ጋር በቅንጅት እየሰራ ነው። የልማት ማህበሩም በባህል በታሪክ አብሮ እንደሚሰራ ገልጸውልናል። የከፋ ባህል ቱሪዝም መምሪያም እንዲሁ በባህል ቱሪዝምም አብሮ እንሰራለን ብለዋል። እንደኛ አሁን ምንድነው እቅዳችን ፕሮፖዛል ያው እዛ አካባቢ ላይ አስገብተን ለመስራት በርካታ ነገሮች አድርገናል። በተለይ ከምክረቾ ስርዓት ጋር ተያይዞ በርካታ ቱባ ባህሎች አሉ። ከንጉሱም ጀምሮ ሲታይ ቅድመ መጡ የአባቶች እሴት ያንንም አጠናክረን በርካታ ስራዎችን የምንሰራ ነው የሚሆነው። በከፋ ማህበረሰብ ዘንድ ሻቶች ባህልን የማሳደግ ትውፊትንና ቋንቋን የማሳወቅ ትልቅ ሚና እንዳላቸው ነው የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ የተናገሩት። እንደ ከፋ ብሔረሰብ ወይም እንደ ከፋ ሻቶ የምለው የንጉሱ አጃቢና የንጉሱ ስርዓት አድማቂ ነው።
የንጉሱ አጃቢም ነው፣ የንጉሱ ስርዓት አድማቂም ነው። ሻቶ ምናልባት አሁን በአካባቢ በምናየው ወይም በምንሰማው ልክ አይደለም። ሻቶ በከፋ ግን ትልቅ ስልጣን ያለው ለመንግስት ወይም ለስርዓቱ ለሚያስተዳድረው ወይም የብሔሩ አስተዳደር ትልቅ መልእክት የሚያስተላልፍ እንደ ቃል አቀባይም የሚያገለግል ነው። ይህ ሲባል አንዳንዴ በጦርነቱ አንዳንዴ በደስታው በሀዘኑ በሁሉም ነገሮችም ጭምር ሻቶ ነው ሙሉ ነገሮችን የሚያስተላልፈው። ለምሳሌ እንበልና ጦርነት ይቀሰቅሳል። ሰው እንድነሳሳ ማንም ጠላት አካባቢውን እንዳይወር መሸነፍ እንዳይኖር በየአካባቢው ያሉት እየከፋ ሰራዊት የምንለው ማለት ነው። ምናልባት የጦር ሰራዊቶችም ጭምር ቅድመ ዝግጅት የስንቅ ዝግጅትም ጭምር እንዲያደርጉ ያደርጋል። ምናልባት በብሔረሰቡና በንጉሱ መሃል ልዩነቶች እንኳን ካሉ በራሱ በመዛፍ ነው በቅኔው አጠቃላይ የማስታረቂያ ሀሳብንም ጭምር ይገልጻል። ብዙ ነገሮች አሉ። ሻተራ ሻገሮ ገብሬ በራሱ ተነሳሽነትና ፍላጎት ከትውልድ ትውልድ የሚተላለፍ እንዲሁም ሀገር ወዳድ ዜጋን የሚቀርጽ ተግባር ሰርቶ አልፏል። ሻተራ ሻገሮ ገብሬ በራሱ ተነሳሽነት በራሱ ባለው እውቀት ምናልባት በከፋ ብዙ ስራ ሰርተዋልና ምናልባት ከዛ አንዱ ምናልባት በፊት ሻቶ ከሚያስተላልፍባቸው መንገዶች አሁን ከፋ ላይ የከፋ ታሪክ፣ ባህል፣ ትውፊት ሊገልጽ በሚችል መንገድ ነው ሲገልጽ ነበረው። ለምሳሌ ከዘፈኖቹ አንዱ ኖራፎ ከፈነ። ኖራፎ ማለት የኛ ክልል ከፋ ነው፣ የኛ ግዛት ከፋ ነው። ምናልባት ቀድሞ ከፋ የራሱ የአስተዳደር ግዛት እንዳለው ማለት ነው። የአስተዳደር ግዛት እንዳለውም ጭምር ይገልጽ ነበረ። አሁን የቀድሞ ሲተነብይ አሁን የተነጠቅነው ነበረ። በመሃሉ በነበሩ አስተዳደር ስርዓቶች የራሳችን ግዛት የራሳችን ክልል የምለው ነገር አተን ነበረ። ቢያንስ በፊት የነበረውን ነገር እያስታወሰ ቀጣይንም ጭምር እየተነበየ የተናገረባቸው ነገሮች አሉና አንዱ የስርዓቱ አድማቂ የምንለው ወይም የግዛቱ አድማቂ የምንለው ከዚህ አንጻር ነው። እንደ ከፋ ዞን ሻተራ ሻገሮ ስራዎችን ለማስታወስና ይህን በጎ አሻራ ለቀጣይ ትውልድ ለማውረስ ምን ታስቧል? ከሻተራ ሻገሮ ስራዎች አንጻር በተገለጸውም ልክ ዶክመንተሪ ፊልም ላይ በተሰራውም ልክ አይተናል። ምናልባት እያንዳንዱ ስራዎቹ ወይም እያንዳንዱ ኪነጥበብ ስራዎቹ ሲገለጽ አሁን አጠቃላይ ማህበረሰቡ ምን ማልማት ምን መስራት አለበት የሚለው ከስራዎቹ አንዱ ምንድነው የሚለው ነገሮች የሚጨምር ከፊልሙ ላይ የተቀነጫጨበውን ሁሉ ያየናቸው ነገሮች አሉ። ይህ ሜሴጅ ምናልባት በወቅቱ ለጊዜያዊ ስሜትና ለጭፈራ ዝም ብሎ ለዛሬ ታይታና ሞቅት አይደለም። ያ ስራዎቹ ዘመን ተሻጋሪ ናቸው። ዘመን ተሻጋሪነታቸው አንደኛ ያለፈውን የሚያስታውስ ባህሉን የከፋ ታሪኩን ባህሉን የሚያስታውስ፣ ሁለተኛ ቀጣይ ትውልዱ ደግሞ ይህን ታሪክ ይዞ እንዲቀጥልም ጭምር ዘመን ተሻጋሪ የሆኑ ኪነጥበብ ስራዎች አሉና ምናልባት ቀጣይ ይህን ነገር ይዘን ምናልባት በዚህ ኪነጥበብ ስራዎች ሌሎችን እንዴት እናውጣ ነው፣ ሌሎችን እንዴት እናብቃ ነው የሚለው መያዝ ያለበት ያ ነው። ሻተራ ሻገሮ ባለው ህይወት ዘመኑ ይህን ነገር ከሰራ ከዚህ ስራዎቹ ተነስተን ትውልድ ምንድነው ከዛ የወሰደው የሚለው ነገር መያዙ ጠቃሚ ይሆናል። ትውልዱ ከዚህ ስራ ቀጣይ ምን መስራት አለበት የሚለው ነገር ይሄ ማለት ምናልባት አሁን ቀጣይ እኛ የምናስበው አሁን ሻተራ ሻገሮ ከስራዎቹ አንጻር አንደኛ ያው አዳራሹን በስም የመሰየም የሻተራ ሻገሮ ገብሬ አዳራሽ ብለን የባህል አዳራሹ ላይ ስም ሰጥተናል። ብቻም ሳይሆን ያው ቀጣይ ምናልባት እንደ ተቋም አቅደን የምንሰራው አለና ባለፈውም መሰራት እንደ ፋውንዴሽን እንደ ሌሎችም ምናልባት ተቋም ተገንብተው የሻቶ ስራዎች በኪነጥበብ ስራዎችም ጭምር ዘመናዊ በማድረግ በማዘመን እንድሰራ ቀጣይ ከዞኑ መንግስት ጋር ቃለው ከህዝቡ ጋርም ጭምር በመቀናጀት ተቋማዊ የማድረግ ስራ ነው የምንሰራው። ኢንስቲትዩት ማድረግ አለብን። ሁሉ ከዛ መማር አለበት። በተለይ ባህላዊ የዜማ ቀረጻ የባህላዊ የአዘፋፈን ስርዓቶች ዘፈኖቹ ደግሞ እንደመሰል የሚሉ ሳይሆን ባህልን ትውፊትን የሚጠብቁ ለትውልድ ተሻጋሪ ስራዎችን የሚሰሩ ትውልድ መፍጠር ነው። መልካም ስራዎችን የሰሩና የራሳቸውን ጥሩ አሻራ ጥሎ ያለፉ ሰዎችን በህይወት እያሉ ሳይሆን ካለፉ በኋላ ማመስገንና መዘከር የተለመደ ነው። በህይወት እያሉ ቢዘከሩስ? ምናልባት መልካም ስራቸውን እንዲዘከር ከማድረግም አንጻር አንደኛ የምንረዳበትን መንገድ አገላለጹም ይለያያል። አንደኛ አንዳንድ ብዙ ታሪክ ለአካባቢው ማህበረሰብ ለብሔሩ የሰሩት ሰዎች በወቅቱ ስራቸው አይታወቅም። ካለፉ በኋላ ስራቸው ግን ቦልድ የሚወጣበት ነገር አለ። በወቅቱ ብዙዎች ግምት ማይሰጠባቸው
ነገር ግን ኋላ ካለፉ በኋላ ግን የሰሩ ስራ ለሌላው ለትውልድ ሲተላለፍ በማህበረሰብ ውስጥ በታሪክ ውስጥ በባህል ውስጥ የሚፈጥረው ተጽዕኖና ያለው እንደምታ ትልቅ ቁም የሚሰጥ ሆኖ የሚገኝባቸው ነገሮች አሉ። ለምሳሌ በእኛ ግን ያናሙ በጣም እነ ደቀራሻ እዚህ ለምሳሌ ቢሾውል ዮሐንስ የምንለው እዛን ሆስፒታል የተሰየሙት ግራዝማች ጳውሎስ ስለዚህ ገብረ ጻድቅ ሻዎ እነኚህ አሁን ከፋ ላይ ኦሬዲ ተጀምሯል። አሁን በፊት አልነበረም። አሁን ከፋ ላይ እነኚህ ስራ የሰሩት መጀመሪያ መለየት ስራቸው ምንድነው? መጀመሪያ ስራቸው ነው ህዝብ ልብ ውስጥ መኖራቸው ስለ ህዝቡ ታሪክ ስለ ህዝቡ ባህል ትውፊት አጠቃላይ ስለ ብሔሩ ስለ ሀገር ምን ሰሩ የሚለው ነገር ነው የሰሩት ነገር ከለየው በኋላ ይሄ ደግሞ በህብረተሰብ ውስጥ ትልቅ ታሪክ ሆኖ ትልቅ ባህል ሆኖ ትልቅ ትውፊት ሆኖ ትልቅ ስራ እየሰራ ያለባቸው ነገሮች ሲረጋገጥ አንደኛ ህዝቡ በእነሱ ስም ሲሰየም ህዝቡ ተቀብሎታል። አንደኛ ትላንት የሰሩትን ስራ አምነዋል ማለት ነው። በእነሱ ስም መኖራቸው ስለነሱም ትልቅ ታሪክ ስለመስራታቸው ህዝቡ የራሱ ማድረግ አለ። አሁን እኛ ስም መስጠቱ አይደለም ይሄ ታሪክ ይሄ የሰራው ስራ ህዝቡ ውስጥ ገብ የህዝቡ የኔ ነው ብለዋል። አንዴ ስለ ህዝብ መስራት አለበት። የህዝብ ታሪክ ወይም የአካባቢ ማህበረሰቡ የሚጠቅም መልካም እሴት መሰራት አለበት። ባህል ያጎለበት የምችል ነገ ታሪክ ሆኖ ሊዘከር ለኪነ ጥበብ ስራዎችም ሆነ ለምርምር ስራዎችም ጭምር የሚጠቅሙ ሪፈረንስ መሆን አለባቸው። አሁን እነዚህ ሰዎች የሪፈረንስ አላቸው ብለን እናስባለንና እንደ ከፋ ተጀምረዋል። ቀጣይም ይቀጥላል የሚለው ነገር ይዘን ለምን ከሞቱ በኋላ በህይወት እያሉ የሚለው ነገር ትክክለኛ አባባል ነው። አንደኛ በህይወት እያሉ ስራዎችን ሪኮግናይዝ ካደረግን እውቅና ከሰጠናቸው እጅግ ታሪክ ለመስራት እጅግ ለስራው ፍቅሩ ይኖራቸዋል፣ ሞራሉ ይኖራቸዋል። ስለዚህ በራሳቸው ማንነትም ይሁን ቢያንስ በሚሰሩ ስራዎች ላይ ሙያቸው እንዲወዱ ያደርጋል። ስለዚህ አሁን በህይወት እያሉ አሁን መድረኮች ላይ ይሰጣል። ይሄ በቂ ነው። አሁን ለምሳሌ አንድ ሰው በእያንዳንዱ መድረኮች ወይ በሆነ ስራዎች ላይ የተሻለ ስራ ሲሰራ ይሄ ነገር አድርጓል የሚል እውቅና የሚሰጥ ሊኖር ይችላል። ያ እውቅና በቂ አይደለም። ምናልባት በምን ደረጃ ነው መሰጠት ያለበት የሚለው መለየት አለበት። አሁን አንድ መድረክ ላይ የሆነ ባለ ወይ የሆነ ነገር ሰርቷል ብለህ የምትሰጠው እውቅና ዘመን ተሻጋሪ ላይሆን ይችላል፣ ለዛች ወቅት ብቻ ሊሆን ይችላል። ግን እኛ ምንድነው ምናልባት እውቅና ደረጃችንም ጭምር ምናልባት በከፋ ታሪክ ውስጥ በከፋ ባህል ውስጥ በከፋ ትውፊትና እሴት ላይ ምን ሰርቷል። ለምሳሌ መጽሐፍት ተጻፉ አሉ። አሁን ከፋ ላይ አሁን የከፋ ታሪክ ብዙ የጻፉ አሉ። እነ ማን ወልደ ማርያም ነው እና አቶ በቀለ ወልደ ማርያም እውነት ለመናገር ማለት ነው። ሌሎች አሁን መጽሐፍትን ጽፎ በሰነድ ደረጃ ያስቀምጣሉ። ስለዚህ እነኚህ ከፋ ላይ ትልቅ የከፋ ታሪክ እንዲኖር የከፋ ታሪክ ትውልድ እንዲያነብ እንዲያውቅ እንዲኖርበትም ጭምር የሚያደርጓሉ። ሌሎች እንደ ቅርስም የሚሰሩ አሉ። አሁን ከፋ ባህሉ እንዲያድግ ትውፊቱ እንዲሰፋ እሴቱ እንዲጠበቅ አጠቃላይ የሚሰሩ አካላት ሊኖር ይችላል። እነኚህን ስራቸውን ጭምር የመለየት ስራቸው ዘመን ተሻጋሪ ነው፣ ትውልድ ነገ የሚቀበል ቀጣይ የኔ ነው ብሎ እንደ ታሪክም ጭምር ተቀብለው የሚሄድባቸው ነገሮች ላይ ለይተን ቀጣይ እውቅና ስርዓቱንም ጭምር በምን ደረጃ የሚለውን ጭምር ለይተን ምናልባት እንደ መምሪያ አቅደን ምናልባት ለዞን መንግስት እያቀረብን ለሱ የሚገቡ ይሄን የሚለዩ የራሱ የሆነ ቲም ወይም ቡድን ምንድን ነው መጀመሪያ ይሄን ነገር እውቅና በምን ደረጃ ነው እውቅና መሰጠት ያለባቸው የሚለው ነገር መጀመሪያ እኛ ማወቅ ያለብን አጠቃላይ ስለ ከፋ ምን ሰሩ ምን ሊሰሩ ይገባል የሚለው ነገሮችም ጭምር እየለየን ቀጣይ አቅደን የምንሰራቸው ስራዎች ይሆናሉና እንደ ዞን መልካም ስራ የሰሩ ሰዎችንና ስራዎቻቸውን በመለየት ከዞን መንግስትና ከሚመለከተው አካል ጋር በመሆን እንደዚህ አይነት ስራ ተጠናክሮ እንደሚቀጥል ነው የመምሪያው ኃላፊ የተናገሩት። እንደ ከፋ ተጀምረዋል፣ ቀጣይም ይቀጥላል የሚለው ነገር ይዘን ለምን ከሞቱ በኋላ በህይወት እያሉ የሚለው ነገር ትክክለኛ አባባል ነው። አንደኛ በህይወት እያሉ ስራዎችን ሪኮግናይዝ ካደረግን እውቅና ከሰጠናቸው እጅግ ታሪክ ለመስራት እጅግ ለስራው ፍቅሩ ይኖራቸዋል፣ ሞራሉ ይኖራቸዋል። ስለዚህ በራሳቸው ማንነትም ይሁን ቢያንስ በሚሰሩ ስራዎች ላይ ሙያቸው እንዲወዱ ያደርጋል። ከፋ ላይ ትልቅ የከፋ ታሪክ እንዲኖር የከፋ ታሪክ ትውልድ እንዲያነብ እንዲያውቅ እንዲኖርበትም ጭምር የሚያደርጉ አሉ። ሌሎች እንደ ቅርስም የሚሰሩ አሉ። አሁን ከፋ ባህሉ እንዲያድግ
ትውፊቱ እንዲሰፋ እሴቱ እንዲጠበቅ አጠቃላይ የሚሰሩ አካላት ሊኖር ይችላል። እነኚህን ስራቸውን ጭምር የመለየት ስራቸው ዘመን ተሻጋሪ ነው፣ ትውልድ ነገ የሚቀበል ቀጣይ የኔ ነው ብሎ እንደ ታሪክም ጭምር ተቀብሎ የሚሄድባቸው ነገሮች ላይ ለይተን ቀጣይ እውቅና ስርዓቱንም ጭምር በምን ደረጃ የሚለውን ጭምር ለይተን ምናልባት እንደ መምሪያ አቅደን ምናልባት ለዞን መንግስት እያቀረብን ለሱ የሚገቡ ይሄ የሚለዩ የራሱ የሆነ ቲም ወይም ቡድን ምንድን ነው መጀመሪያ ይሄን ነገር እውቅና በምን ደረጃ ነው እውቅና መሰረት ያለባቸው የሚለው ነገር መጀመሪያ እኛ ማወቅ ያለብን አጠቃላይ ስለ ከፋ ምን ሰሩ ምን ሊሰሩ ይገባል የሚለው ነገሮችም ጭምር እየለየን ቀጣይ አቅደን የምንሰራቸው ስራዎች ይሆናሉና ውድ ተመልካቾቻችን ለዛሬው በሻተር አሻገብሮ ታሪክና መልካም ስራዎቻቸው ዙሪያ ይዘንላችሁ የቀረብነው ዝግጅት የተከታተላችሁትን ይመስል ነበር። በሌላ ጊዜ በሌላ ዝግጅት እስክንገናኝ መልካም ቆይታን ተመኘን። ሰላም